የጡንቻ ግንባታና አብሽ እንግዲህ አብሽ በቀላሉ በአካባቢያችን ልናገኛቸው ከምንችላቸው ነገሮች መካከል ተጠቃሽ ነው። ነገር ግን የጡንቻ ግንባታን ይደግፋል ወይስ አይደግፍም የሚለውን ነገር ዛሬ ልንገራችሁና እንዴት መጠቀም አለብን፣ ሳይድ ኢፌክትስ ካለው ሳይድ ኢፌክቱ ምንድነው የሚለውን ለማመልከት እሞክራለሁ። እንግዲህ አብሽ በውስጡ ሳፖኒንስ የምንላቸው ወይም ፈኑሳይድስ የምንላቸው ኬሚካሎች አሉት። ሰዎች እነዚህን ኤክስትራክት በማድረግ የተለያዩ ቴስቴስትሮን ቡስተሮችን ለመስራት ይጠቀሙባቸዋል። ነገር ግን አንድ ሰው አሁን ከነዚህ ኤክስትራክቶች ውጪ ዱቄቱን ቢጠቀም እውን ቴስቴስትሮንን ከፍ በማድረግ የጡንቻ ግንባታን ይደግፋል ወይ ካልን ይደግፋል፣ ግን በጣም ከፍተኛ የሆነ አብሽ መጠቀም ሊኖርበት ነው። ይሄ እንግዲህ ብዙ ጊዜ ታንጀብል አይደለም ወይም ተጨባጭ አይሆንም። ስለዚህ የተወሰነ የቴስቴስትሮንን እድገት ወይም ደግሞ ቴስቴስትሮንን የመጨመር ሂደት ይደግፋል፣ ግን በተወሰነ ክፍተት አድርገን እናየዋለን። ነገር ግን ያ ማለት ግን የጡንቻ ግንባታን አይደግፍም ወይም ሰፖርት አያደርግም ማለት አይደለም። አብሽ እንግዲህ በጣም የሚታወቁ ባህሪያቶች አሉት። አንደኛው በጣም ከፍተኛ የሆነ ካርቦሃይድሬትን የመፍጨት ወይም ደግሞ ወደ ሰውነታችን ውስጥ እንዲቀላቀል የማድረግና የኢንሱሊን ሴንሲቲቪቲን በጣም አድርጎ የመቆጣጠር ቴንደንሲ አለው። ይሄ እንግዲህ ለሁለት ነገር ይጠቅመናል። አንደኛው በጣም ከፍተኛ የሆነ አፒታይት ጭመራ እንዲኖር ያደርገናል። አፒታይታችሁ የሚጨምር ከሆነ ደግሞ ብዙ ትመገባላችሁ። ስለዚህ በልክ ለማድረግ እጅግ በጣም ይጠቅማችኋል። ያ ብቻ አይደለም። እንግዲህ በዚህ ሜታቦሊስቲክ ሁኔታው ምክንያት የፕሮቲን አብዞርቢሽን ወይም ደግሞ በሰውነታችን ውስጥ ያለ የፕሮቲን መመጠጥ ሂደት በከፍተኛ ሁኔታ እንዲጨምር ያደርገዋል። ያ ብቻ አይደለም። የሚገርማችሁ ከፍተኛ የሆነ አንቲ ኢንፍላማቶሪ እና አንቲ ኦክሲዳንት ኔቸር አለው። ይሄ ማለት ብግነትን የማጥፋት ኃይል አለው። ስለዚህ ኦክሲዴቲቭ ስትረሶችን በመቀነስ ኢቭን ጡንቻ ላይ የሚኖር ቁስለት የማገገም ሂደትን በማፋጠን ቁስለቱን ደግሞ እንዲጠፋ በማድረግ ረገድ በጣም ከፍተኛ ተጽዕኖ አለው። ስለዚህ ቶሎ ጡንቻችን አገግሞ ወደ ግንባታ እንዲገባና እንዲመለስ ከፍተኛ የሆነ አስተዋጽኦን ይጫወታል ማለት ነው። ስለዚህ እንግዲህ አብሽን መጠቀም እጅግ በጣም ምርጥ ነው። ነገር ግን የማንፈልጋቸው ደግሞ ነጥቦች አሉት። ለምሳሌ የመጀመሪያው መራራ ነው። ሁለተኛ እንግዲህ በጣም መጠኑ እየበዛ ሲመጣ ሰውነታችን የማፕል ሲረፕ አይነት ሽታ እንዲኖረው ያደርጋል። ስለዚህ እነዚህን እንዴት እንከላከላለን ካልን አንደኛው የምንከላከልበት መንገድ እንግዲህ ከተለያዩ ነገሮች ጋር ቀይጦ መጠቀም ነው። ይሄ ማለት ለምሳሌ ከሎሚና ከማር ጋር፣ ከበሶ ጋር ሊሆን ይችላል፣ ከአቮካዶ ጋር፣ ከወተት ጋር ቀላቅሎ መጠቀም። በኋላ ለምን እንደምንቀላቅል እነግራችኋለሁ። አንደኛው ምክንያቱ ግን ሽታውን ለመቀነስ ወይም ለማጥፋት ይጠቅመናል። መራራነቱን ለማስወገድ እንግዲህ ምን እንደሚደረግ አብዛኞቻችሁ ታውቃላችሁ።